ዛሬ የምንመለከተው ሁለት አስገራሚ የስልክ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። አንደኛው አፕሊኬሽን እንግዲህ ሳምሰንግ ፕራይቬሲ ዲስፕላይ ኤስ26 ላይ አንጥቷል ማለት ነው። እሱን በማንኛውም ስልካችሁ አንድሮይድ ስልክ ላይ እንዴት አድርጋችሁ ማስተካከል እንደምትችሉ ማሳያችሁ ይሆናል ማለት ነው። ሁለተኛ የምናየው አፕሊኬሽን ደግሞ እንግዲህ ስልክ ሲደወልላችሁ ካለናንተ በስተቀር ሌላ ሰው በጭራሽ እንዳያነሳ የምናረግበት ሜቲዩድ ነው ማለት ነው። ቤትም ሊሆን ይችላል እንዲሁም የተለያዩ ቦታዎች ላይ ድንገት ካስቀመጣችሁት ከእናንተ ፍቃድ ውጭ ማንም ሰው ስልካችሁን ማንሳት አይችልም ማለት ነው። ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ተጋበዙልኝ። ወደ ቪዲዮ። እሺ ተመልካቾቻችን አፕሊኬሽኑን ዳውንሎድ ለማድረግ እንግዲህ ቀጥታ ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ላይ ከገባን በኋላ ሰርች በተኗን እንነካና ኢንካሚንግ ኮል ሉክ ብለን ሰርች እናረጋለን። እንደምትመለከቱት መጀመሪያ ላይ የመጣልኝን ማለት ነው። እኔ ዳውንሎድ ስላደረኩት ኦፕን አድርገው ነው የሚለኝ። እናንተ ዳውንሎድ ታረጋላችሁ ማለት ነው። ስለዚህ ቀጥታ እኔ አሁን ኦፕን አድርገዋለሁ። እንደምትመለከቱት ኦፕን በማያደርግበት ሰዓት ማለት ነው ኢኔብል ኮል ሉክ ይላል። ይሄ ነገር የሚጠቅመው ምንድነው? ሰዎች ወደኛ ሲደውሉልን ያንን ስልክ ለማንሳት ግዴታ ፓስወርዴን ሞልቼ ነው ማለት ነው። አሁን ለምሳሌ በአንደኛው ስልኬ ልደውልና እንደምታዩት አሁን እንግዲህ ስልክ እየተደወለልኝ ነው። አሁን ይሄን ስልክ ቀጥታ ማንሳት እችላለሁ ማለት ነው። እንደምታዩት ቀጥታ ይሄን ስልክ ማንሳት እችላለሁ። ነገር ግን ይሄን ስልክ ቀጥታ ላለማንሳት ማለት ነው ኢንካሚንግ ኮል ሉክ ለማድረግ ምን ማድረግ አለብኝ ማለት ነው? ይሄን ስልክ ቀጥታ አሁን ሙሉ ለሙሉ ማንሳት እችላለሁ። ግን ይሄን ስልክ ቀጥታ እንዳላነሳ ምን ማድረግ አለብኝ ማለት ነው? ይችን የመጀመሪያዋን ማለት ነው ኢኔብል ኮል ሉክ የምትለውን እሷን አንዴ ኦን አደርጋለሁ ማለት ነው። እንደምትመለከቱት አሁን ኢኔብል ኮል ሉክ የምትለውን ኦን አድርጊያታለሁ ማለት ነው። አሁን ደውለን የምንመለከት ይሆናል ማለት ነው። ሁለተኛ አሁን እንደምታዩት እንግዲህ ኢንካሚንግ ኮል ሉኩን ኦን አድርገናል። እንደምታዩት ነው አሁን ስልኩ እየጠራ ነው። እንደምትመለከቱት ስልኩ እየጠራ ነው፣ ግን አሁን ማንሳት አልችልም። ምክንያቱም ምንድነው ኢንካሚንግ ኮል ሉክ የሚለውን ኦፕን አድርጓለሁ። ይህንን ስልክ ለማንሳት ግዴታ ፓስወርድ ማስገባት አለብኝ ማለት ነው። ይሄን እንደምትወዱት አልጠራጠርም ማለት ነው። የተለያዩ ስልኮችን እንግዲህ የተለያዩ ቦታ አስቀምጣችሁ ከሆነ በዚህ አይነት መንገድ እንትን ማድረግ ትችላላችሁ ማለት ነው። የመጀመሪያ ደግሞ ኮል የሚለው ነው ማለት ነው። ኮል የሚለው ጋር ተም አለ ማለት ነው። እዚህ የተለያዩ አይተሞችን መምረጥ ትችላላችሁ፣ የተመቻችሁን አይተም ማለት ነው። ሁለተኛ ላይ የምናየው ፕራይቬሲ ዲስፕላይ እንዴት አድርገን ማድረግ እንደምንችል ነው የምንመለከተው። ሳምሰንግ ጋላክሲ ላይ የተጨመረው አንድ ፊውቸር አለ ማለት ነው። እሱ ምንድነው? ከጓደኞቻችሁ ጋር ልክ እንደዚህ ቁጭ ብላችሁ ማለት ነው ፕራይቬሲ ዲስፕላይ በምታረጉበት ሰዓት ለእናንተ ብቻ ነው የተለያዩ ቴክስቶችን የሚገባላችሁ፣ ሚስጥራዊ የሆኑ ነገሮችን እናንተ ብቻ ናችሁ ማንበብ የምትችሉት ማለት ነው። ከጎናችሁ ላለ ሰው እንደምትመለከቱት ስክሪኑ ላይ ብላክ አድርጎ ነው የሚያሳየው ማለት ነው። ይሄ አዲሱ ኤስ26 ላይ የተጨመረ ፊውቸር ነው ማለት ነው። እናንተ ግን አሁን ላይ እጃችሁ ላይ ያለውን ስልክ እንዴት አድርጋችሁ ፕራይቬሲ ዲስፕላይ መጫን እንደምትችሉ በዛሬ ቪዲዮ ማሳያችሁ ይሆናል ማለት ነው። ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የተለያዩ አፕሊኬሽኖችን ዳውንሎድ የምናደርግበት ማለት ነው ወደ ፕሌይ ስቶር እንገባለን ማለት ነው። ሁላችሁም ስልክ ላይ ያለ ይሄ ፕላይ ስቶር የተባለው። ስለዚህ ሰርች በተኑን ነክታችሁ ምን ብላችሁ ሰርች ታረጋላችሁ? ሃይድን ስክሪን ብላችሁ ሰርች ታረጋላችሁ። ከነዚህ አማራጮች መካከል ስክሪን ጋርድ ፕራይቬሲ ስክሪን የምትላለች እንደምትመለከቷት የኔ ዳውንሎድ ስላረኳት ኦፕን በለው ነው የሚለኝ። የእናንተ ግን ዳውንሎድ አድርጋችሁ ኢንስታል አድርጉት ስለሚላችሁ ይህን ነገር አስተካክላችሁ ጀምሩ። አፕሊኬሽኑን እንደምትመለከቱት ይችን ትመስላለች ማለት ነው። ሃይድን ስክሪን ብላ ነው እንደምታዩት ማለት ነው። ስለዚህ እሷን ወደ አፕሊኬሽኗ እንገባለን ማለት ነው። አንዴ ከገባን በኋላ ኤክስ ምልክት አለች። እሷን ኤክስ ምልክቷን አንዴ ታብ አድርገን አፕላይ የምትለውን አንዴ አፕላይ እናደርግና ከዛም ይቺ የፓወር በተኗን ማለት ነው በቀይ በኩል ያለችውን ይቺ ያከበብኩባትን እሷን አንዴ እንጫናለን ማለት ነው። እንደምትመለከቱት በምንጫንበት ሰዓት እንግዲህ ሙሉ በሙሉ መመጠኛዋ ትወጣልናለች ማለት ነው። ይቺኛዋ በቀስት በኩል እያደረኩባት ማለት ነው ተመልካቾቼ። ስለዚህ እሷን አንዴ በመንካት ማለት ነው እንደምትመለከቱት እንግዲህ እንትኑን መመጠን እንችላለን፣ ሻዶውም ማለት ነው። እንደምታዩት አሁን እንግዲህ በእጄ ደስ እስካለ ድረስ እንደምታዩት
ወደ ላይ መውሰድ እችላለሁ፣ ከፍ ዝቅ ማድረግ እችላለሁ ማለት ነው። የትኛው አካል አይታይ የሚለው አሁን ለምሳሌ ከላይ ኖቲፊኬሽን እንዳይታይ ከፈለኩ ከላይ ይዤ ይችን ብቻ እንትን አደርግና ፖፕ አፕ ሲያደርግ ማንኛውም ቴክስት አይታይም ማለት ነው። በዚህ አይነት መንገድ የምናደርገው ከሆነ ሃይድ ፉል ስክሪን ላየር የምትላለች ይችኛዋን አንዴ እሷን ኦን በምናደርግበት ሰዓት እንደምትመለከቱት ሙሉ ለሙሉ አፕሊኬሽኑ ማለት ነው ሙሉ ለሙሉ ሃይድ ስክሪን አድርጎልኛል ማለት ነው እንደምታዩት። ከዛም ይችን አንዴ ቀስት በተኗን አንዴ በመንካት እንደምታዩት እንግዲህ ብራይትነሱን መጨመርም መቀነስም ትችላላችሁ። እንደምትመለከቱት ዊድዙንም መጨመርም መቀነስም ትችላላችሁ። አሁን ለኖቲፊኬሽን እና ፖፕ አፕ ለሚያደርግ አፕሊኬሽን ከሆነ እንደምታዩት ይህን ያክል ካረጋችሁለት በሌላው መጠቀም ትችላላችሁ ማለት ነው። ሙሉ ለሙሉ ደግሞ ስክሪኑ ላይ ያለው ከጎን ሰው እንዲያይባችሁ የምትፈልጉ ከሆነ ሙሉ ለሙሉ ታወርዱታላችሁ ማለት ነው። እስከ 110% ስታረጉት ሙሉ ለሙሉ ይሸፈናል። በዚህም ማንኛውም ሰው የተለያዩ ስራዎችን በምትሰሩበት ሰዓት ማለት ነው ከጎን ማንም ሰው ሊያይባችሁ አይችልም ማለት ነው። ይቺኛዋን ቀስት ነክታችሁ ኦፍ ለማድረግ ከፈለጋችሁ ቀጥታ ኦፍ ታረጋላችሁ። እንደምትመለከቱት አሁን ኦፍ ሲሆን ስክሪኑ ላይ ያለው ነገር ተቀይሯል ማለት ነው። እንዲህ ያደረጋችሁ በቀላሉ ፕራይቬሲ ዲስፕሌይን ሳምሰንግ ኤስ26 ላይ የተጨመረውን አልትራ መጨመር ትችላላችሁ ለማለት ነው። ለዛሬ ቪዲዮ የነበረን ይህን ይመስል ነበር። ስለነበረን ቆይታ እጅጉን አመሰግናለሁ። ባይ ባይ።